ሰላም እንደምን አላችሁ የዩቲዩብ ቤተሰቦች? ይህ ምናብ ቲዩብ ነው። ለዛሬ ይዤላችሁ የመጣሁት የደህንነት ካሜራ ወይንም ሴኩሪቲ ካሜራ ገጠማ ወይንም ኢንስታሌሽንን በሚመለከት ነው። ቪዲዮ እስከመጨረሻው ብትከታተሉት በጣም ይጠቅማችኋል። ለቻናሌ አዲስ ከሆናችሁ ሰብስክራይብ በተኗን መጫን እንዳትረሱ። አብራችሁን ቆዩ። በዚህ ቪዲዮ የምንጠቀማቸው እቃዎች ሲፒ ፕላስ የሚባል አይፒ ካሜራ፣ PoE ስዊች ወይም ፓወር ኦቨር ኢንተርኔት ስዊች እና NVR ወይም ኔትወርክ ቪዲዮ ሪኮርደር ዋየሪንግ በመጠቀም ከኢንተርኔት ራውተር ጋርና ያለ ኢንተርኔት ራውተር እንዴት እንደምንገጥም ነው የምንመለከተው ማለት ነው። PoE ስዊቹን እንደምትመለከቱት 4 PoE ፖርት እና አንድ አፕሊንክ ፖርት አለው። በመጀመሪያ እንግዲህ አይፒ ካሜራዎችን ከPoE ስዊቹ ጋር በቀጥታ Cat6 UTP ፓስኮርድ በመጠቀም ወይንም ምስሉ ላይ በምትመለከቱት መልኩ የራሳችንን ኬብል RJ45 ክሪምፕ በማድረግ በቀጥታ እናገናኛለን ማለት ነው። ለእናንተ ለማሳየት ያመች ዘንድ አይፒ ካሜራዎቹ PoE ስዊቹ እና NVR ዲቫይሱ በአንድ ቦታ ይገኛሉ። እናንተ እዚህ ጋር በምትመለከቱት መልኩ የሚቀመጡበት ቦታ በማድረግ ኮንፊገር ማድረግ ትችላላችሁ ማለት ነው። ለጊዜው የምጠቀመው Cat6 ፓስኮርድ ኬብል ይሆናል። የፓስኮርድ ኬብሉን አንዱን ጫፍ በቀጥታ አይፒ ካሜራዎች RJ45 ፖርት ጋር፣ ሌላኛውን ጫፍ የስዊቹ PoE ፖርት ጋር እንሰካለን። እዚህ ላይ በተቻላችሁ መጠን ካሜራውንና ስዊቹን የምታገናኙበት ኬብል Cat6 ወይንም ከዛ በላይ ቢሆን ለቪዲዮ ጥራት ይመረጣል። እና የከለር ኮዱ ምስሉ ላይ በምትመለከቱት መልኩ ስትሬት ስሩ ኬብል የኬብል አይነት መሆን ይኖርበታል። ሁሉንም አይፒ ካሜራዎች ዲያግራሙ ላይ በምትመለከቱት መልኩ PoE ስዊቹ ጋር ታገናኛላችሁ። ካሜራዎች PoE ስዊች ጋር ተገናኙ ማለት PoE ስዊቹ ለካሜራዎች ዳታና ፓወር አንድ ላይ ይሰጣቸዋል። ይህ ማለት ካሜራዎቹ DC ፓወር አዳፕተር ጋር መሰካት አያስፈልጋቸውም ማለት ነው። ሁሉንም ካሜራዎች PoE ስዊቹ ጋር የማገናኘቱን ስራ ከጨረስን በኋላ በመቀጠል PoE ስዊቹን ከNVR ዲቫይሱ ጋር የማገናኘቱን ስራ እንሰራለን። እዚህ ላይ PoE ስዊቹን እና NVRን በሁለት አይነት መንገድ ማገናኘት እንችላለን። የመጀመሪያው የPoE ስዊቹን አፕሊንክ ፖርቱን በመጠቀም በቀጥታ NVR ላን ፖርት ጋር ማገናኘት ሲሆን ይሄኛው ኢንተርኔት ራውተር በማይኖርበት ጊዜ የምንጠቀመው አይነት ነው። ሁለተኛው የPoE ስዊቹ አፕሊንክ ፖርቱን ከኢንተርኔት ራውተር ጋር በማገናኘት በመቀጠል ኢንተርኔት ራውተሩን ከNVR ዲቫይሱ ጋር የኢንተርኔት ራውተር በሚኖርበት ወቅት የምንጠቀመው የዋየሪንግ አይነት ነው ማለት ነው። አንደኛውን አይነት ዋየሪንግ ስንጠቀም PoE ስዊቹን በቀጥታ Cat6 ኬብል በመጠቀም NVR ላን ፖርት ጋር እናገናኘዋለን። እንደነገርኳችሁ የኛውን ስንጠቀም ከኢንተርኔት ውጭ ነው ማለት ነው። በዚህም የተነሳ የሞባይል ወይንም የኮምፒውተር አፕሊኬሽን ተጠቅመን አክሰስ የምናደርግበት ሁኔታ አይኖርም። ምስሉ ላይ በምትመለከቱት መልኩ ስዊቹን ከNVR ጋር እናገናኛለን። አፕሊንክ ኬብሎች በተቻለ መጠን ከፍተኛ ጥራት ያላቸው ወይንም ከNVR ጋር የሚመጡትን ገመዶች መጠቀም ይኖርባቸዋል። በዚህ መልኩ ከኢንተርኔት ራውተር ውጭ የደህንነት ካሜራ መጠቀም እንችላለን ማለት ነው። ሁለተኛውን አማራጭ ስንጠቀም የPoE ስዊቹን አፕሊንክ ፖርት በቀጥታ ኢንተርኔት ራውተር ጋር ካገናኘን በኋላ በመቀጠል የNVR ላን ፖርት ከኢንተርኔት ራውተር ጋር እናገናኛለን። ይህንን አይነት ዋየሪንግ ተጠቀምን ማለት የኮምፒውተር ወይንም የሞባይል አፕሊኬሽኖችን ተጠቅመን አክሰስ የምናደርግበት ሁኔታ ይኖራል ማለት ነው። ዋየሪንጉ ምስሉ ላይ በምትመለከቱት አይነት ይሆናል ማለት ነው። የኢንተርኔት ራውተሩ በPoE ስዊች እና በNVR መካከል ሆኖ ከኢንተርኔት ጋር ይገናኛል። እዚህ ላይ መጨመር የምፈልገው የካሜራዎቹ ቁጥር ብዙ ከሆነ በPoE ስዊቹ በNVR እና በኢንተርኔት ራውተሩ መካከል ጊጋቢት ላን ስዊች መጠቀም እንችላለን ማለት ነው።
በተመለከታችሁት መልኩ ኮንፊገር አድርገን ከጨረስን በኋላ NVR እና POI ስዊቹን ፓወር ሰጥተን ማውዝ እና ቲቪ ዲስፕሌይ NVR ጋር አገናኝተን IP ካሜራዎችንና NVRን ማስጀመር እንችላለን ማለት ነው። የደህንነት ካሜራ ገጠማን በተመለከተ በአጭሩ የእስካሁኑን ይመስላል። ስለተከታተላችሁኝ አመሰግናለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።